ሐዋርያው ጳውሎስ ለኤፌሶን ሰዎች በጻፈው መልእክት ምዕራፍ 5 ቁጥር 5 ላይ ይህንን እወቁ፣ አመንዝራም ቢሆን ወይም እርኩስ ወይም የሚመኝ እርሱም ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግሥት ርስት የለውም ይላል። እዚህ ርዕስ ላይ የተወሰኑ ነገሮችን ማለት ስለፈለግኩኝ በተለይ ደግሞ በረከታችንን በተለይ የሀገራችንን በረከት በጣም እየተጋፋ ያለው ይሄ የጣዖት አምልኮ ነው። የጣዖት አምልኮ እርኩስ ወይም የሚመኝ እርሱም ጣዖትን የሚያመልክ ይላል እዚሁ ቁጥር ላይ እና እዚህ ላይ ረገጥ አድርጌ ለመናገር ስለፈለግኩ ነው። ምክንያቱም ብዙ ነገራችንን እየተፈታተነ ያለ፣ የሀገራችንን በረከት እየወሰደ ያለ፣ ለሀገራችን ለሰላም እጦት፣ ለተለያዩ ነገሮች ቀውስ ምክንያት የሆነው የጣዖት አምልኮ ነው። ሐዋርያው ጳውሎስ በዚህ ክፍል ላይ ለቁሳዊ ነገር ከመጠን ያለፈ ፍቅር መኖርን ከጣዖት አምልኮ ጋር ያመሳስለዋል። ስግብግብነትን ከጣዖት አምልኮ ጋር ያመሳስለዋል። ልባችንን ለምድራዊ ነገር በምድራዊ ነገር ላይ መጣልን እግዚአብሔርን ከመካድ ጋር ያመሳስለዋል። የእኛ ችግራችን ይሄ ነው። በአፋችን የምንናገረው ሌላ ነው፣ በተግባር የምናደርገው ደግሞ የተለየ ነው። ይሄ ነገር እጅግ እየጎዳን ያለ ነገር ነው። ዲሲፕሊን የሚባል ነገር ጠፍቷል። ስነ ምግባር ጠፍቷል። በብዙ ነገራችን ስነ ምግባር ከውስጣችን እየወጣ እየተጣለ ነው ያለው። ቀደም ሲል የነበሩ መልካም ስነ ምግባሮች በመጥፎ እየተተኩ፣ ዘመናዊነት እየገባ ነገሮችን እየሸረሸረ፣ ማንነታችንን እየጣልን፣ እምነታችንን እየጣልን ወደ ክህደት እየገፋን ነው እየሄደ ያለው እና ብዙ ጊዜ እግዚአብሔርን እናመልካለን፣ እግዚአብሔርን እናምናለን እንላለን፣ ግን ከእግዚአብሔር የበለጠ ቁሳዊ ነገር ላይ ትኩረት እናደርጋለን። ለሀብት ብለን ቤተ ክርስቲያን እንሄዳለን። ለሀብት ትንቢት እንዲነገርልን እናደርጋለን። ሀብታም ትሆናለህ ተብለን ትንቢት ሲነገርልን ብዙ እንሰጣለን፣ ብዙ እንከፍላለን፣ ብዙ እናደርጋለን። ለእግዚአብሔር ስራ ግን በጣም ትንሽ ነው የምናደርገው። ለእግዚአብሔር ቃል መስፋት፣ ለስነ ምግባር መስፋት የምናደርገው ነገር እጅግ ውስን ነው። ይሄ ነው በረከታችንን እየያዘብን ያለው። ከዚህ ስርዓት መፈታት አለብን። በአፋችን አምላክን እናመልካለን እንላለን፣ ልባችን ግን ጣዖት አምላኪ የሆንበት ዘመን ላይ ነው ያለነው። ብዙዎቻችን እስቲ ራሳችንን እንፈትሽ። ገንዘብን መውደድ የኃጢአት ስር ነው። ገንዘብን መውደድ፣ ገንዘብን ማምለክ፣ አምላካችን ገንዘባችን መሆኑ፣ ጣዖታችን መሆኑ እየገደለን ነው ያለው። በብዙ ነገር እየገደለን ነው ያለው። በብዙ ነገር እየገደለን ነው። በብዙ ነገር ውስጥ እያለፍን ነው ያለነው እና በዚህ ነገር ላይ ትኩረት ሰጥተን መስራት አለብን። የእኛ ዘመን እያለቀ ነው ያለው። ልጆቻችን በእንደዚህ አይነት ህይወት ውስጥ እንዳያልፉ፣ መጪዋ አገራችን ለልጆቻችን የተመቸች እንድትሆን የምንፈልግ ከሆነ የእግዚአብሔርን ጽድቅ እዚች ምድር ላይ መትከል አለብን። የእግዚአብሔር ጽድቅ መልካም ዲሲፕሊን ሊያመጣ የሚችል ነው። የእግዚአብሔር ጽድቅ እዚች ምድር ላይ ከተተከለ ሰላማችን ይመለሳል፣ እረፍት እናገኛለን። የእግዚአብሔር ጽድቅ፣ የእግዚአብሔር መንግስት፣ የእግዚአብሔር ቃል የሚነግረን ሰላምን ስበኩ፣ ሰላማዊ ሁኑ፣ እርስ በርሳችሁ ተዋደዱ፣ ፍቅር በውስጣችሁ ይንገስ፣ ጥላቻን አስወግዱ ነው የሚለው።
ጌታችን እነዚህን ነገሮች ነው ያስተማረን። እኛ ግን በአፋችን እንለዋለን፣ በተግባር ግን የምንፈጽመው ውስጡን የምንፈጽመው ነገር እጅግ የሚያሳዝን ነገር ነው። እጅግ የሚያሳዝን ነገር ነው። እባካችሁ አገር እንድትገነባ የምንፈልግ ከሆነ ልጆቻችን መልካም አገር እንድናስረክብ የምንፈልግ ከሆነ ለልጆቻችን መልካም መደላድል መስራት መቻል አለብን። ስግብግብነትን አናስተምራቸው። ገንዘብ መውደድን አናስተምራቸው። እግዚአብሔርን መፍራት እናስተምራቸው። አምላክን መፍራት እናስተምራቸው። ውስጣችን አምላክን ከፈራ አምላክ የሁሉም ነገር ጌታ ነው። ያፈስዋል፣ በረከቱንም ያፈስዋል፣ ሁሉንም ነገር ያመጣዋል። በጽድቅ የመጣ ነገር ሰላም አለው፣ እረፍት አለው፣ ጥላቻ የሌለበት፣ መተሳሰብ ያለበት፣ መረዳዳት ያለበትን ማህበረሰብ ነው መፍጠር ያለብንና እዚህ አካባቢ ላይ ትኩረት አድርገን እንድንሰራ፣ እንድንለፋ፣ በጌታ ፊት እንድንበረታ፣ በቃሉ እንድንበረታ፣ ቃሉን እንድንኖር እንድናደርግ እንትጋ። ይሄ በረከትን ያመጣልናል። የተያያዝነው መንገድ ግን ወደ ገደል ነው የሚጨምረን። በአፋችን ሌላ እንናገራለን፣ በተግባራችን ግን እግዚአብሔርን እንክዳለን። እግዚአብሔርን በተግባር አንካድ። በአፋችን እንዳመንነው ሁሉ በተግባራችን እግዚአብሔርን እንመነው። ለእግዚአብሔር ታማኝ እንሆን። ታማኝ ከሆን ጌታ ለቃሉ ታማኝ አምላክ ነው። ያደርጋል፣ ይሰራል፣ ይፈጽማል። ወገኖቼ ከቤተሰቦቻችን ጀምረን ቤተሰቦቻችንን መገንባት እንጀምር። ቤተሰቦቻችንን በዲሲፕሊን የታነጹ እናደርግ። በዲሲፕሊን የታነጹ ለማድረግ የእግዚአብሔር ቃል በቂና ከበቂ በላይ ነው። የእግዚአብሔርን ቃል በደንብ እናስተምራቸው። በእግዚአብሔር ቃል እንዲኖሩ እንምከራቸው። ኖረን እናሳያቸው። ምሳሌ እንሁናቸው። ትውልድ ያን ይተርፋል። ትውልድ ይድናል። አደራ የምላችሁ ነገር ይሄንን ነው። በጌታ ቃል ራሳችንን፣ ቤታችንን፣ ቤተሰባችንን እንድናንጽ እንትጋ። ጌታ ይባርካችሁ። ተባረኩልኝ ወንድሞቼ እህቶቼ።